ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ጨረቃዎቹን ስንጠብቃቸው ነበር። ነገር ግን በሰዓታቸው ቪዲዮ አልተለቀቀም። እንደውም እረፍት ማድረጋቸው ጥሩ ነው። ለራሳቸው ጊዜ ወስደው ራሳቸውን ማዳመጥ እና ያለውን ችግር በጥሞና ለመፍታት ይሞክራሉ። መረጋጋት ያስፈልጋቸዋል። ሁለቱም ለራሳቸው ጊዜ መስጠት አለባቸው። ቀን በቀን እዚህ ጋር እየመጡ ያልሆነ ቃል ከሚወራወሩት እስኪ ለራሳቸው ጊዜ ውሰዱ፣ እረፍት ይውሰዱ። ጥሩ አሮጉ እንደውም አለመምጣታቸው ጥሩ ነው። እንደ ትናንቱ አይነት ነገርም ከሚፈጠር ለራሳቸው እስኪ ጊዜ ይውሰዱ እያለን ነበረ። ነገር ግን ከመሸ እንግዲህ ድሮ ከተለመደው ሰዓት በጣም ከመሸ ቪዲዮ ተለቋል። የተለቀቀውን ቪዲዮ እንግዲህ በጣም የሚያስደነግጥ የሚያሳዝን ልብ የሚሰብር ነው። እንግዲህ ትናንትና ከዛ ችግር በኋላ ያው ብሩኬ ራሱን ስቶ እንደወደቀ እንዲሁም ደግሞ እንደነሰረው እና ከዛ በቃ ወደ ሆስፒታል እንዳስገቡት ነው የተናገሩት ማለት ነው። እናም እንዳያችሁት እንግዲህ በጣም በሚያሳዝን ሁኔታ በኦክስጅን ነው ያለው። በቃ ጭራሽም ያው እንዳያችሁት ነው። እሱ ምንም ያወራውን ነገር የለም፣ አልነቃም ሁላ ማለት ነው። እና በጣም ነው የሚያሳዝነው እውነት ለመናገር እኔ እንጃ። በዚህ ልክ ሁለቱም ሲጎዱ ማየት በጣም ነው የሚያሳዝነው። እና ያቺ በጥባጭ ዛሬም ገብታ በቃ እየበጠበጠቻቸው ነው ያሉት። እና በጣም ነው የሚያሳዝነው። ጭራሽ እንደዛ ሰው ታሞ ተኝቶ ቢያንስ እንኳን ኧረ ወይኔ ግን ኃይለኛ ናት ልጅቷ። ወይኔ እንዴት ሰላማቸውን እንደምትሰጠው እንዴት ከነሱ ጋር ህይወት እንዴት ብላ እንደምትወጣ ፈጣሪ ይወቀው። የምር በጸሎት ካልሆነ እችን በልህ ምንም የማትቻል አይነት ልጅ ናት። ጭራሽ ሀይሚን ጎትታ አስወጣቻት እንዳያቸዋት ማለት ነው። እና በጣም ነው የሚያሳፍረው። በዛ ልክ ራሱ እኔ እንጃ በጣም የምታሳፍሪ ሴት ነሽ። 10 ጊዜ እየደጋገመች አልፈልግም ብለሽዋል እኮ በቃ አልፈልግም ብለሽዋል በቃ የሆነ እሱ የተናገረችውን ቃል እየደጋገመች ልቧን መስበር ነው የፈለገችው። እና ላንቺ ደስታሽ ነው፣ ግን አትሳሳች፣ አይምሰልሽ። የብሩኬ ልብ ያለው ሀይሚ ጋ ነው፣ የሀይሚ ልብ ያለው ብሩኬ ጋ ነው። በቃ የእሷ ፍላጎቷ ከሆነ እስኪ የእሷን ፍላጎት የሚያስደስታት ከሆነ ላክብርላት በሚል እንጂ ጠልቷት እንዳይመስልሽ። ቅንጣት ታክል ጥላቻም የለበትም። መቼም ሊጠላት አይችልም። ገብቶሻል? ግን በቃ እሷ ስላስጨነቀችው እና በቃ ይሄን ነው የምፈልገው ይሄን አድርግልኝ ስላለችው እሷን ካስደሰታት የሚያስደስታትን ላድርግ ብሎ ነው እንጂ ጠልቷት እንዳልተለያት ታውቂያለሽ፣ ምን ያክል እንደለመናት። ስለዚህ አትሸወጂ ማለት ነው። አንቺ በዚህ ክፍተት ገብተሽ የእሱ ለመሆን ያንቺን ለማድረግ ምናምን የምትሞክሪው መንገድ በጣም ያስጠላል። ማለት አንድ ሰው ሲፈልግሽ እና ሲወድሽ ነው አብረሹ ስትሆኝም ደስ የሚለው ማለት ደስ የሚልም ህይወት ልትኖር የምትችይው ፈልጎሽ ተግባብታችሁ ሲሆን ነው እንጂ እንደዚህ በግድ ከሰው ነጥቀሽ የራስሽ ለማድረግ በጣም ነው የሚደብረው ማለት ነው። እና እርጉዝ ሴት ደግሞ በዚህ ልክ አትጋፋም፣ በዚህ ልክ አትጨቃጨቅም። ይደክማታል፣ ትንፋሽ ያጥራታል ሁላ። እያየን ነው እኮ እርጉዞቹን ሚዲያ ላይ እንዴት ትንፋሽ እንደሚያጥራቸው። እንኳን እንደዚህ በዚህ ልክ በአንቺ ልክ ሊያወሩ ይቅርና ማለት ነው ትንሽ እየላወሩት ትንፋሽ ያጥራቸዋል፣ ይደክማቸዋል፣ ይተነፍሳሉ። እች እኮ ቤተሰብ እኔ እኮ እርጉዝ አይደለችም ነው የምላችሁ ሁሌ ማለት ነው። የሆነ ነገር አድርጋ ነው እንጂ እመኑኝ እርጉዝ አይደለችም እያልኳችሁ ነው። አሁንም እመኑኝ እርጉዝ አይደለችም። እንደ ምንም የእርግዝና ምልክት እኮ አይታይባትም ምንም ማለት ነው። የሆነ እኮ በዚህ ልክ እያወራች በዚህ ልክ እየተወራጨች እንዴት ይፈራል እኮ እርጉዞች እኮ ይፈራሉ። እንኳን እንደዚህ ሊታገሉ ሊጎታተቱ ይቅርና ማለት ነው የሆነ ጸብ እንኳን ሌሎች ሰዎች ተጣልተው ምናምን ካዩ ዞር ነው የሚሉት፣ ይሸሻሉ፣ ይፈራሉ። ልጃቸው እንዳይመታባቸው ሆዳቸው እንዳይመታ ስለሚፈሩ ከዛ ቦታ እራሳቸውን ነው የሚያስመልጡት። ከዛ ቦታ ይሸሻሉ፣ ይርቃሉ። እች እኮ ጭራሽ እየተጎታተተች አሁን ሆዴ ቢመታስ ብንሸራተትስ ብወርቅስ እንደዚህ ስንጋፋ ድንገት እጃቸው ሆዴን ቢነከውስ የሚል ስጋት የለባትም። ለምን? እርጉዝ አይደለችም። ቤተሰብ እንዴ እርጉዝ ሴት እኮ በጣም ብዙ አይነት ጥንቃቄ ነው የምታደርገው። አረማመዷን ታስተካክላለች፣ አቋቋሟን አስተካክላ ነው፣ አቀማመጧን አስተካክላ ነው፣ ቀስ ብላ ነው የምታወረው። እንዴ እች እኮ እስኪ ዛሬ እዩት እንደው በእናታችሁ እንዴት እግሯን አጣምራ ተቀምጣ እንደነበር። አሁን የ7 ወር እርጉዝች ትመስላለች። አረ በስመ አብ! እንደው ልጆቹን ለመበጥበጥ የመጣሽ እንደው ተክነሽበታል ሰይጣንነትን። የምር ሰይጣን ታስነቂያለሽ እንዴ! ከአንቺ በላይ መቼም እንደዚህ የሚያደርግ ሰይጣን አለ ብዬ አላስብም። የምር አስናቀች፣ ሰይጣንን አስናቀች። አረ በስላሴ
እና በጣም ታሳፍሪያለሽ። ቤተሰብ እንግዲህ ብሩኬን ፈጣሪ እንዲምረው ሁላችሁም በጸሎት አስቡት። ከባድ ጭንቀት ውስጥ እንዳለ የተለያየ ቪዲዮአችን ላይ እየተናገርን ነበረ። በቃ ማለት ብሩኬ ያለበት ሁኔታ ጥሩ አይደለም፣ ግን በቃ የሀይሜን ሰላም ለመመለስ ሀይሜ እንድታምነው ለማድረግ ብዙ ነገሮችን እየደከመ እየለፋ ነው ያለው። በቃ ሀይሜ ከሱ ጋር እንድትሆን እንድታምነው፣ አብረው እንድትሆን እንዳትለየው፣ ይህን ነገር አብረው እንድትጋፈጥ በቻለው መጠን እየጣረ ነው ያለው እንጂ እሱ ጥሩ ሁኔታ ላይ አይደለም። ያለበት ሁኔታ ያስታውቃል። ሁኔታው እኮ ያስታውቅ ነበረ። በጣም እንደደከመው፣ በጣም በቃ ከባድ የሚባል ስትረት ውስጥ እንደሆነ የሚያሳይ ነገር ነው። ግልጽ ነው። ትናንትም አይታችሁት ከሆነ ከባድ የሚባል የሆነ ፊቱ ላይ ራሱ ያስታውቅ ነበር። ድብርትም በሉት ጭንቀትም በሉት ብቻ እንደዛ ነው። ግን እሱ ሰዎችን ላለማስቀየም ይሉንታ ያጠቀዋል። አንዳንዴ ይሉንታ ራስን ነው ለራስ ወጥመድ ነው የሚሆነው እንጂ ትናንትና ልክ አይኑን ሲገልጥ ሲያያቸው ጥሎ መውጣት ይችል ነበረ። ፕሮግራሙን ማቋረጥ ይችል ነበረ። ግን ይሄ ሼም የሚባለውን ነገር እንዴት አድርጎ ከውስጡ እንደሚያወጣና እንደሚያስወግደው አላውቅም። ሼም ነው። እሱም ብዙ ጊዜ ለሰዎች በቃ አለ አይደለ፣ ሰዎች ይሳቀቃል፣ ለሰዎች ክብር በጣም ይሰጣል፣ ለሰዎች ይሆናል አይደለ። በቃ ሼም ነው። እንደዚህ መሆን የለበትም አይነት ነገር ውስጥ ነው እሱ ራሱን ሁልጊዜ የሚጎዳው ማለት ነው። እና እንዳያችሁት እንግዲህ ቅመምዬም በጣም ተጨንቃለች። በቃ የሆነ ነገር ቢሆን አለቅሽም እያለች ነበረ። ያም ሆኖ ጭራሽ ማስወጣቷ ደግነቱ ተመልሳ በኋላ ለያች ከወጣች በኋላ መታለች። እናም እኔ አላውቅም፣ እችን ልጅ የሆነ ነገር እንዳታረገው ካጠገቡ ማረቅ አለባችሁ። የምሬን ነው የምላችሁ። እኔ እኮ ፍፄ ነገር እኮ በጣም ነው የሚገርመኝ። እንዴ በቃ አስወጧት በግድ ነው እንዴ? እምቢ ካለች እኮ የሆነ የህግ አካል መጥራት ይቻላል አይደል? እንዴ በቃ ካጠገቡ መሆን የለባትም በጭራሽ ማለት ነው። የሆነ ነገር ልታረገው ትችላለች። እኔ ከዚህ በፊትም ደጋግሜ ተናግሬያለሁ። እዩ እርጉዝ አይደለችም። የወደፊት እቅዷን ነው አሁን ነኝ ብላ የመጣችሁ። በሆነ ነገር የሆነ ነገር አድርጋ ልጁን ወይ ወደ እሷ መልሳ በቃ የወደፊት እቅዷን ነው እሷ እየሰራች ያለችው እንጂ ከዚህ በፊት ምንም የተሳካላት ነገር የለም። ግን እሷ አሁን እንደዚህ በስበባ ስበቡ ካጠገቡ እየሆነች ልጁን የሆነ ነገር አድርጋ የወደፊት እቅዷን ልታደርግ ትችላለች። ቀድማ ነው እየሰራች ያለችው ብያችኋለሁ። አሁን ካጠገቡ በጭራሽ ሀይምዬ በዚህ ሰዓት በተለይ በጭራሽ ያው ጋሽዬም ስለሚያውቅ ስለሚወደው ብሩኬ ጋር ነኝ ብትይው ምንም አይልሽም ማለት ነው። እሱን ማስታመም አለብሽ፣ ከጎኑ መሆን አለብሽ። በዚህ ሰዓት ለዚህ ሰይጣን አሳልፈሽ መቼም እንደማሰጫት ተስፋ አለኝ። እና ያው እንግዲህ ዛሬ በቃ እንዳያችሁት ነው ዶክተሩ የተናገረውን። ከባድ የሚባል ጉዳት ነው የደረሰበት። እንግዲህ ራጅ ምናምን ተነስቶ ያለውን ነገር እንነግራችኋለን ነው ያለው። ስቲል አልነቃም፣ በግልኮስ ነው ብቻ። ፈጣሪ ይማረው።